በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ ዛሬ ደግሞ በዚች አጭር ቪዲዮ በመንፈስ ከኔ ጋር እነሆ ወደ ቅድስት ሀገር ኢየሩሳሌም ወስዳችኋለሁ። ከዋናዋ ከተማ እነሆ በቅርብ ርቀት የምትገኘው ተራራማዋ የኤፍሬም ከተማ የምትባለው ስትሆን በዚች ከተማ ኢካሬም ተብላ የምትጠራ መንደር ትገኛለች። በዚች መንደር የካህኑ የዘካርያስ ቤት ይገኛል። ኖ በካህኑ በዘካርያስ ቤት እናታችንና እመቤታችን ቅድስት ድንግል ማርያም ኤልሳቤጥን ሰላምታ ሰጥታታለች። ቅዱስ ገብርኤል ተገልጧል። መጥምቀ መለኮት ቅዱስ ዮሐንስም በዚህ ቅዱስ ስፍራ ተወልዷል። ይህን ቅዱስ ቦታ እንሆ በዚች አጭር ቪዲዮ አሳያችኋለሁ። በረከቱ እንሆ በሁላችን ይደር፣ እናንተም ይድረስ። አሜን። ስማ ዮሐንስ ይናገር በረሃ ያደገው በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች። ስሟም ኤልሳቤጥ ይባላል። ሁለቱም በጌታ ትእዛዝና ሕግጋትን ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። ካህኑ ዘካርያስ በእግዚአብሔር ፊት እያገለገለ ሳለና እንደ ካህናት ሥርዓት ወደ ቤተ መቅደስ ገብቶ ቤተ መቅደሱን በማጠን ላይ ያለ የጌታ መልአክ ቅዱስ ገብርኤል በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ። መልአኩ ቅዱስ ገብርኤልም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለች። በመወለዱም ብዙዎቹ ደስ ይላቸዋል። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል ብሎ ነገረ። ጽንግኔ ለማርያም ተሰማ በተራራማ አገር በኤፍሬም። ከዚህ ቀጥሎ የማሰማችሁ ደግሞ እነሆ ሁላችንም የምናከብረው መምህራችን ዶክተር ዘበነ ለማ በቦታው ለነበር ምእመናን ስለዚህ ቅዱስ ቦታ ትምህርት ሲሰጡን ይሆናል። መልአኩ ገብርኤል ነግሯት ቅድም መንጌም እንደገለጸላችሁ ኤልሳቤጥን ለመጠየቅ ወደዚህ መጣች። ገና ከውጪ ሰላም ለዚህ ቤት ይሁን ብላ ስትወጣ ኤልሳቤጥን መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ የጌታዬ እናት ማርያም ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለ። የዛን ጊዜም እነሆ በማኅፀኗ ያለው ጽንስ ዘለለ ይላል። ከዛ በኋላ በጌታ የተነገረላትን ያመነች ማርያም ብፅዕት ናት ብላ ይህንን ቃል ተናገረችና በዚህ ቦታ ላይ ተገናኝተው ሰላምታ ተለዋውጠዋል። ዮሐንስ ሰግዷል። ይሄ በጣም ትልቅ ቦታ፣ ትልቅ የክብር ቦታ ነው። እመቤታችን እዚህ ራሱ ስንት ጊዜ ተቀመጠች? ስንት ወር ተቀመጠች? 3 ወር ተቀመጠች። ከዛ በኋላ ተመልሳ ወዴት ሄደች? ሕዝብ ቆጠራ ነበር። ሄደው ቤተልሔም ተመልሰው ሄዱ ማለት ነው። በዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። ይህን ድንቅ ነገር ያደረገልን እግዚአብሔር ክብር ምስጋና ይግባው። በዚህ ቤት ገብርኤል ተገልጧል። ዘካርያስ ረግጦታል። ኤልሳቤጥ ነበረችበት፣ እመቤታችን ነበረችበት፣ ጌታችን ኢየሱስ ክርስቶስ ነበረበት። የሁሉ በረከት ያለበት ቦታ ነውና እግዚአብሔር ሁላችሁም በበረከት ይጎብኛችሁ። አሜን። መምህራችን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ መንግሥተ ሰማያት ያወርስልን። እነሆ ይህንን ቪዲዮ ለምትመለከቱት ሁሉም በረከቱ ለእናንተም ይድረስ። አሜን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።